በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንደምን ዋላችሁ? እንደምን አደራችሁ? እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ይህችን ሰዓት ወዶና ፈቅዶ ስለሰጠን ለእርሱ ለልዑል እግዚአብሔር ክብርና ምስጋና ይገባዋል። ለእናታችን ለእመቤታችን ለቅድስት ድንግል ማርያምም ክብርና ምስጋና ይገባታል። ለጌታችን ለመድኃኒታችን ለኢየሱስ ክርስቶስም ክብር መስቀሉ ክብርና ምስጋና ይገባዋል። እግዚአብሔር ለወደደና ላከበራቸው ጻድቃን ሰማዕታትን ክብርና ምስጋና ይገባቸዋል። አሜን። እንኳን አደረሳችሁ፣ እንኳን አደረሰን። አንዲት አጠር ያለች ስነ ጽሑፍ ነገር ታቀርብላችኋለሁ። እግዚአብሔር የምናገርበትን ስደት እንዴት ነበር? ስደት እንዴት ነበር? ስደትሽ ያስከፋል። አረ ለመሆኑ ስደትሽ ለምን ነው? እንዴትስ ታገሽው የግብፅን በረሃ? ከየትስ አገኘሽ የሚጠጣ ውሃ? ከየትስ አረፍሽ እንደዛ ሲከፋሽ? የሚያጽናና ስታጭ በአሸዋው ግለት ሲቃጠሉ ቅዱሳን እግሮችሽ። ውሃ ጥም በዛብሽ፣ ረሃብ ገደለሽ። የዓለም የሚመግብ አምላክን ታቅፈሽ መከራ በዛብሽ። እመቤቴ ማርያም አንቺ እኮ ልዩ ነሽ። ቀላያትን ከፍቶ ምድር የሚያለመልም የሚያስጌጠው ልጅሽ በዛ በበረሃ በተጠማ ጊዜ ድንግል እመቤቴ ጭንቀትሽ እንዴት ነበር ከቶ? ግብፃውያን ሀብታም ውሃ ስጪ ብለሽ በለመንሻ ጊዜ ልጅሽን ወሩራ በጣለችው ጊዜ ሐዘንሽ መብዛቱ እንደ ሻማ መብራት ጨለማን ገፎ ለዓለም የሚያበራ ሕይወትን የሚያደምቅ በፈጠራት መሬት ልጅሽ በፈጠረው በፍጡራን መጣል እንደ ልብ ይሰብራል። መከራ በዛብሽ ገና እኮ ሕፃን ነሽ፣ 15 ዓመት ብላቴና እኮ ነሽ። እመቤቴ ማርያም አንቺ እኮ ልዩ ነሽ። መንፈሳዊት ሐረግ መዝገበ ብርሃን አክሊለ ንጹሐን የገነት መክፈቻ የብርሃን እናት ኪዳነ ምሕረት አዳምን ከስደት ለመመለስ ብለሽ ወደ ግብፅ በረሃ ልጅሽን ታቅፈሽ ስደትን ያየሽ መሰደድስ ለኛ ነበር የሚገባው። የዓለም ብልጭልጭ ውበቷ የገዛን ክፋት ሰልጥኖብን በኃጢአት የቆሸሽ በአምሳሉ ተፈጥረን መቅደሱን ያረከስ ለኛ ነበር ስደት። አንቺማ እምቦጣሽ በስጋም በነፍስም ንጽሕት እኮ ነሽ። አንቺማ እምቦጣሽ በስጋም በነፍስም ንጽሕት እኮ ነሽ። ግን አልተቻለሽም እኛን ለመመለስ ከልጅሽ ጋር ሆነሽ ስደትን መረጥሽ። የተገባው ትንቢት ለመፈጸም ብለሽ ውሃ ጥም ጠናብሽ፣ አሸዋው ግለት ሳይገባሽ አየሽ። ስቃዩ ብዙ ነው እመቤቴ ማርያም የደረሰብሽ ግፍ። የግብፅ በረሃ ስቃዩ ሲከብድሽ በዓይንሽ እንባ ሞቱ በፊትሽ ላይ ሲወርድ እማዬ እያለ ልጅሽ ጠረገልሽ። ልጄን ይገሉታል ብለሽ ይዘሽው ስሸሺ በሄድሽበት ሁሉ ፊትን ሲነሱሽ እንዴት ከፍቶሽ ይሆን? አምላክን ታቅፈሽ ፍጡር ሲያሳድድሽ ልባቸው ደንድኖ መከራ በዙብሽ። አሉ በዚህ ዘመን ሄድሮስን የሆኑ ልጇን ወደን ብለው እሷን የሚያሳዱ ልባቸው ታውሮ። ዮሴፍ እስኪ ልጠይቅህ በድፍረት አይደለም
ይቅር በለኝና የግብፅ በረሃ ፈተና እንዴት ነበር? ፈተናው ሲከብድህ እንደዛ ሲያሳዱህ የ15 ዓመት ብላቴና ይዘህ ልጄን ይገሉታል ብላ ስታለቅስ እንዴት አጽናናሃት? እንዴት ስታገስከው? ሰውነትህ ዛለ፣ ልብህ አዘነብህ? ረሃብና ውሃው ጥም ገደለህ ወይስ በረታ? በእምነትህ ጸናህ? በጊዜው ቢከብድህ እናትና ልጁን ይዘህ ስትሰደድ አንተማ ልዩ ነህ። ምንስ መታደል ነው! ጠዋትና ማታ በአምላክ ራእይ የምትንቀሳቀስ በመላእክት ምሪት በትከሻ ስንቅን በልብ ፍቅር ይዘህ ትንቢት እስኪፈጸም እናትና ልጁን ይዘህ የተሰደርክ አንተማ ልዩ ነህ። ያልተዘመረልህ በረከትህ በእኛም ይደርብን። ለካ እንዲህ ይከብዳል ከሀገር መውጣት። እናትና ልጁን ሰው ፊት አቆሟት። እሷ ከነ ልጇ የሚሰገድላት የቀን ክፉ መጥቶ ከሰው ፊት አቆማት። ከእንግዲህ ሲብቃሽ ነቢያት ያሉትን ትንቢት ፈጽመሻል። ያሳደዱሽ ሁሉ ሙተው ተቀብረዋል። ያሳደዱሽ ሁሉ ሙተው ተቀብረዋል። ተመለሽ እናቴ ይበቃል ስደቱ። አንቺን ያሳደደሽ የለም በሕይወቱ። ከሀገር ያስወጣሽ ሞቷል ተመለሺ። ከእንግዲህስ ወዳ ስደቱ ይብቃሽ። በግብፅ በረሃ ጨክኖ አሳደደሽ ሄድሮስ ባለጊዜው። ባያቅ ነው እንጂ እንዳማሳደዱ ለሱም ነበር እኮ አምላክ መወለዱ። ተፈጽሟልና የስደት ትንቢትሽ ማንም ከልካይ የለሽ ግቢ ወደ ቤትሽ። በጊዜው ስደቱ ልብሽን ቢያቆስለው ሁሉን አሳለፈው የታቀፈው ልጅሽ። እማምላክ እናቴ ልጅሽን ታቅፈሽ በእኔ ተመለሺ። ከርታታዋ እናቴ ያሸነፍክ መስሎህ አትኩራራ ሄድሮስ። አንተ ትሞታለህ ድንግል ስትመለስ። አምላክ አንተን ፈርቶ የሸሻ ይምሰልህ። ትንቢት መፈጸሚያ ነው እንጂ ያረግህ። መከራ ስደቱ ከእንግዲህ ይበቃል። ሁሉም ነገር አልቋል። በግብፅ በኢትዮጵያ በዓለም የዞርሽ የእስካሁኑ ይብቃ ብዙ አሳልፈሻል። ነቢያት ያሉትን ትንቢት ፈጽመሻል። ስደቱ ይብቃሽ ተመለሽ እናቴ። ስደቱ ይብቃሽ ተመለሽ እናቴ። ወስብሐት ለእግዚአብሔር ወለወላዲቱ ወለመስቀሉ ክቡር አሜን። ይቆያል።